ሽሮ እላዩ ላይ እንነሰንሳለን። ታያችኋል። ሽሮ ምጥን ሽሮ ነው። ይሄው 4 የሾርባ ማንኪያ ምጥን ሽሮ ጨምሬያለሁ። አሁን ቀስ ብዬ አዋህደው። ሰላም ጤና ይስጥልኝ ውድ የራሄል ቻናል ተከታታዮች እንዴት ናችሁ? እንዴት ከረማችሁ? ሳምንታችሁ ውሏችሁ ሁሉ አማን ነበር? እግዚአብሔር ይመስገን እኔ ጋር በጣም መልካም ነበር። ሁሉም ቆንጆ ነበር። ረጅም ጊዜ ቪዲዮ ከሰራውኝ ባይዘዌ ቆየት ብያለሁ። በአጋጣሚ ነገሮች አልተስተካከሉልኝምና ቪዲዮ መቅረጽ አልቻልኩም። ዛሬ ግን በአዲስ ቪዲዮ መጥቻለሁ። ምን መሰላችሁ? ጾም አይደለ? ጾም እንደመሆኑ በጣም እስቲ ለምን በኔ የዩቲዩብ ቻናል ላይ ሽሮ ስሰራ ለእናንተ ሼር አላደርጋቸውም ብዬ ነው የመጣሁት። ስለዚህ ቆንጆ እዚህ ጋር ምጥን ሽሮ አዘጋጅቻለሁ። በብዙ አይነት መንገድ ኤርትራውያን፣ ኢትዮጵያውያን ሽሮ አሰራር ለእናንተ አዲስ ላይሆን ይችላል። ግን በኔ ኩሽና ሁሉም ሰው የተለያየ ሙያ ያለው እርግጠኛ ነኝ በዚህ መንገድ ሽሮውን ከሰራችሁት በጣም ትወዱታላችሁ። በጣም ሲምፕል ነው። በጣም ቀላል ነው። ሙያ አይጠይቅም። ለወንድ ላጤም ለሴት ላጤም የሚሆን ነው። ስለዚህ ይሄንን ቪዲዮ ሰብስክራይብ በማድረግ የኔ ቤተሰብ እየሆናችሁ እየተቀላቀላችሁ እንድታዩ በአክብሮት ጋብዛችኋለሁ። ግብአቶቹን አስተዋውቃችኋለሁ። መጀመሪያ ትልቁ ግብአቴ እዚህ ጋር ምጥን ሽሮ አዘጋጅቻለሁ። ምጥን ሽሮ በጣም ሙያ ይጠይቃል። ምጥን ሽሮ ሲዘጋጅ ሁሉም ሰው ምጥን ሽሮ ሊያዘጋጅ ይችላል። ይሄ ግን ምጥን ሽሮ በጣም የተለየ የሚያደርገው በብዙ ቅመም ተደርጎ የተዘጋጀ ነው። ስለዚህ ምጥን ሽሮ አዘጋጅቻለሁ። የተወሰነ ያህል የምትፈልጉትን እኔ በጣም ትንሽ ነው የምሰራው፣ በመጥበሻ ነው የምሰራው። ከዛ በመቀጠል ደግሞ እዚህ ጋር ድልህ ቲማቲም አዘጋጅቻለሁ። 1 የሾርባ ማንኪያ የሚሆን እጠቀማለሁ። ከዛ በመቀጠል እዚህ ጋር የተወሰነ ያህል ነጭ ሽንኩርትና ቀይ ሽንኩርት፣ 1 ቃሪያ አዘጋጅቻለሁ። ሙሉውን ግብአት ይሄን ይመስላል። በምግብ ዘይት በራፍስ ዘይት ነው የምሰራው ምግቡን። ከዛ በመቀጠል ደግሞ መጥበሻ ያስፈልገናል። በብረት ድስት አይደለም በመጥበሻ ነው የምሰራው። ቤተሰብ እርግጠኛ ነኝ እንደምትወዱት። ጨውና ቆንዶ በርበሬ ከፈለጋችሁ መጨመር ትችላላችሁ። እኔ ጨው አዘጋጅቻለሁ። እዚህ ጋር እንደምትፈልጉት ቅመሞች አዘጋጅቻለሁ። እሱን እንጠቀማለሁ። ለማንኛውም ቀጥታ ወደ ግብአቱ ወደ መከታተፍ እገባለሁኝ። አብራችሁኝ እንድትቆዩ በአክብሮት ጋብዛችኋለሁ። አመሰግናለሁ። አሁን ምንድነው የምናደርገው? እዚህ ጋር ያዘጋጀሁትን ሽንኩርቶች በረጃጅሙ ከትፋቸዋለሁ። ብዙ ጊዜ ብዙ አይነት አሰራር አለ ብያችኋለሁ። በደንብ ድቅቅ አርግቶ ከትፎ ሽንኩርቱን የሚሰራ ሰው አለ። እኔ ግን ሽንኩርት ብዙም ሲበስልም አልወድም ሲደቅም አልወድም። ስለዚህ እንደምታዩት እንደ ጥብስ ታያችኋል። በእንደዚህ መንገድ ነው። አያምርም? ሽንኩርት በጣም ጤናማ ነው ታውቃላችሁ። በተለይ ደግሞ ሳይበስል ዋው እንዴት እንደሚጣፍጥ እኔ በጣም ነው የምወደው። እንደኔ ሽንኩርት የምትወዱ ሰዎች ካላችሁ እንግዲህ ሽሮን በዚህ መንገድ ብትሞክሩት እርግጠኛ ነኝ እንደምትወዱት። ለራሄል ቻናል አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ብዙ አስተማሪና አዝናኝ የሆኑ ፕሮግራሞችን የማሳይበት የዩቲዩብ ቻናሌ ነው። ቤተሰብ እንድትሆኑ በአክብሮት ተጠይቃችኋለሁ። አሁን እንግዲህ ጾሙ እየተገባደደ ነው። ኦልሞስት ጃንዋሪ ሊገባ ነው። ስለዚህ 2 ሳምንታት ብቻ ነው የቀረን። ሽንኩርቴን በዚህ መንገድ ቆንጆ አድርጌ አድቀቄ ከከተፍኩኝ በኋላ ከዛ ነጭ ሽንኩርቱን እንደዚሁ አላደቅም። ነጭ ሽንኩርቱንም እንደዚህ በረጃጅሙ እከትፈዋለሁ። እንደዚህ አዘጋጅቻለሁ። ከዛ ቃሪያውን ደግሞ ውስጡ ያለውን እናወጣና ንጹህ ቃሪያዋን
ፍሬውን እናወጣዋለን። ግብአቶቹን መጀመሪያ ምድጃችንን ከኦን ከማድረጋችን በፊት ሁሉንም ግብአቶች እንደዚህ ከከተፍን ምንም አይነት ነገር ስንሰራ ቀላል ነው የሚሆነልን። ይሄው ቃሪያውም አልቋል። ስለዚህ እዚህ ጋር ሽንኩርቱ ተዘጋጅቷል። እዚህ ጋር ነጭ ሽንኩርት አለ። እዚህ ጋር ቃሪያው ተዘጋጅቷል። እዚህ ጋር ሽሮና ድልህ ተዘጋጅቷል። ስለዚህ ምድጃዬን ኦን አድርግና አትክልቱን ወደ መጥበስ ገባለሁ። አብራችሁ ይቆይ። አሁን ምድጃው ኦን ካረኩኝ በኋላ በመጥበሻ ነው የምሰራው ብያችኋለሁ። መጥበሻዬን ጥጃለሁ። እላዩ ላይ ራፕስ ኦሊያ አፈስበታለሁ። ከዛ እዚህ ጋር ያዘጋጀሁትን ሽንኩርት ማለት ነው እላዩ ላይ እጨምራለሁ። እናደርገዋለን። የተወሰነ ያህል እላዩ ላይ ጨውን እንነሰንስበታለን። በተለይ ሽሮ የምትወዱ ሰዎች ካላችሁ እርግጠኛ ነኝ ሽንኩርቱን ሳታደቁ በዚህ መንገድ ከሞከራችሁ በጣም ነው የምትወዱት። አንደኛ የሽንኩርቱ ቴስት ሽሮ ውስጥ ይኖራል። በደንብ ሙሙት ብሎ ለም ብሎ አይጠፋም፣ ኮሽ ኮሽ ይላል። እኔ በጣም ነው የምወደው። እርግጠኛ ነኝ እናንተም እንደምትወዱት። ምንድነው የማደርገው አሁን ነጭ ሽንኩርቴን እዚህ ጋር ያዘጋጀሁትን ነጭ ሽንኩርት ላዩ ላይ እጨምርበታለሁ። አሁንም ጥብስ አደርገዋለሁ። ለራሄል ቻናል አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት እጋብዛችኋለሁ፣ እንዳያመልጣችሁ። ከዚህ በመቀጠል እዚህ ጋር ያዘጋጀሁትን አንድ የሾርባ ማንኪያ ድል እጨምርበታለሁ። ውሃ ሞቅ እያለ ውሃ እንጨምርበታለን። ስለዚህ ላዩ ላይ የተወሰነ ያህል ጨው እነሰንስበታለሁ። ዘይት ማብዛት አያስፈልገንም። ኦሬዲ መጥበሻችን ላይ ያለው ዘይት ብቻ በቂ ነው። እንደምታዩት አትክልት ወይንም ሽሮ በምንሰራበት ሰዓት አንዳንድ ሰዎች በዛ ያለ ዘይት ትጨምራላችሁ፣ ግን ራሱ ሲንተከተክ እየጨመራችሁት ዘይት ቆንጆ ሆኖ ራሱ እየተንተከተከ እየበሰለ ሲሄድ ይወጣል። ይህ የራሄል የዩቲዩብ ቻናል ነው። ቤተሰብ ሰብስክራይብ እያደረጋችሁ እንድታልፉ በአክብሮት እጠይቃችኋለሁ። አብራችሁኝ ሙሉውን ቪዲዮ ተከታተሉ። ዛሬ የሽሮ አሰራር በራሄል የዩቲዩብ ቻናል ነው። አመሰግናለሁ እያደረጋችሁ ላላችሁ ሰዎች። እችልም ሽታው ነጭ ሽንኩርቱ በጣም ቆንጆ ሆኖ ደርሷል። አሁን ምንድነው የምናደርገው? የተወሰነ ውሃ እንጨምርና እዚህ ጋር ያዘጋጀሁትን ሽሮ እላዩ ላይ እንነሰንሳለን። ታያችኋል። ሽሮ ምጥን ሽሮ ነው። ይሄው
4 የሾርባ ማንኪያ ምጥን ሽሮ ጨምሬያለሁ። አሁን ቀስ ብዬ አዋህደዋለሁ። ለየት ያደረገው ሽንኩርቱ በረጃጅሙ መከተፉ ብቻ ነው። ብዙ ጊዜ ሽንኩርት ሽሮ በሚሰሩበት ሰዓት ብዙ ሰዎች ድቅቅ አርግተው ድራሹን አጥፍተውት ነው የሚሰሩት። ግን በዚህ መንገድ ከሞከራችሁት በጣም 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 እርግጠኛ ነኝ እንደምትወዱት። አሁን ይሄንን ታያችኋል። እንደዚህ በደንብ አድርጌ በመጥበሻው እሳቱን ለብ አድርጌ እሽት አደርገዋለሁ። አሁን ቤተሰብ ተመልሼ ስመጣ ሽሮ በዚህ መንገድ አልቋል። እላዩ ላይ ቃሪያችንን እንነሳንሳለን ወይ እናደርጋለን። ይሄንን የመሰለ ቃሪያ እንግዲህ ቆንጆ የሚያቃጥል ቃሪያ ነው የጨመርኩበት። ይሄን የመሰለ የሽሮ አሰራር በኔ የዩቲዩብ ቻናል ላይ ይዤላችሁ መጥቻለሁ። እርግጠኛ ነኝ እንደምትወዱት እንደምትሞክሩት ምንም ጥርጥር የለኝም። ቤተሰብ ለዛሬ አመሰግናለሁ። እንደምትወዱትና እንደምትሞክሩት እርግጠኛ ነኝ። በሌላ ቀን በሌላ ቪዲዮ ይዤላችሁ እስከምመጣ ድረስ መልካም ቀን እያልኩኝ በዚህ ወሰናበታችኋለሁ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረጉን እንዳትዘነጉት። ስለዚህ በቃ ባይ ሞክሩት። እኔም ሽሮዬን እበላለሁኝ። እናንተም ሰርታችሁ እንድትሞክሩት በአክብሮት እጋብዛችኋለሁ። አመሰግናለሁ። ባይ